Hi everyone, እንዴት ናችሁ? እኔ በጣም ደህና ነኝ። ዌልካም ቱ ማይ ቻናል። ሶ ወንድሜ ለሴሚስተር ብሬክ ከሐዋሳ ወደ አዲስ አበባ ይመጣል እና ብዙ ቦታዎች ለመሄድ አቅደናል። የሄድንባቸውን ቦታዎች ሁሉ አሳያችኋለሁ። ከዛ ደግሞ I'll give you my honest review in case you want to go ማለት ነው። So yeah, let's make this break unforgettable. First thing ተቀበልኩት። በጊዜ ነበር የገባው። ሶ ከዛ ወደ ቤት ሄደን አልደከመውም ነበር። ካርታ ተጫወትን፣ ወክ አደረግን ምናምን። በዛ አለቀ ያን ቀን። ከሄድንባቸው ቦታዎች ውስጥ አንዱ እንጦጦ ነበረ። ስፔሲፊክሊ ዚፕላይኑን ለመሞከር ነበር የሄድነው። እንጦጦ እንደሚታወቀው በጣም የሚያምር ቦታ ነው። ምን ያህል ጫጫታ ውስጥ እንደምትኖሩ የምታውቁት እንጦጦ ስትሄዱ ነው። ያለው ፒስ ኦፍ ማይንድ፣ ጸጥታው፣ አየሩ ምናምን ሁሉ ነገር በጣም ደስ ይላል። ከፋሚሊ ጋር ዊዝ ፍሬንድስ ሃይክ ለማድረግ አይ ሃይሊ ሪኮመንድ። ደግሞ ወደ ዚፕላይኑ መሄድ ከፈለጋችሁ እንደምትገቡበት በር ርቀቱ ስለሚለያይ በጊዜ እንድትሄዱ ሪኮመንድ አደርጋለሁ። በጣም ነው የሚያምረው እንጦጦ። ይሄ ዚፕላይኑን ግን ልንደርስበት አልቻለም። ሆነስትሊ ዌር አር ዩ ዚፕላይን ግን እርግጠኛ አይደለም። ገስ ባክስ ስተነው ሊሆን ይችላል። ቦነስ ወደ ኋላ መመለስ ደግሞ ባይ ዘ ዌይ ሌሎች ብዙ ጌሞች አሉ። ከ9 ጌሞች በላይ የያዙ ኢንክሉዲንግ ሾርት ዚፕላይን ሌሎች አሉ። እኛ ግን ዋናው ዚፕላይን ጋር ደረስን። እንደገባችሁ የመጀመሪያው ነገር የምታደርጉት ለሚፈጠረው ነገር ሁሉ ኃላፊነት ወስዳለሁ ብላችሁ መፈረም ነው። ሶ እንደተነገረኝ ከሆነ ሴፍቲው ጋራንቲድ ነው። በየቀኑ ቼክ ይደረጋል እና ኮንስታንትሊ ሜንቴናንስ አለው። ነገር ግን አንዳንድ ሰዎች የሚባሉትን ሳይሰሙ እግራቸውን ዘርግተው ኦር ደግሞ ተገልብጠው ይሄዱና ወይ በዛፍ ወይ ደግሞ በጣውላ ይመታሉ። ከዛ ጉዳት ይደርስባቸዋል። እንደዚህ አይነት ነገር ኃላፊነት እንደማይወስዱ ለመናገር ነው። ሶ ሎከር ይሰጣቸዋል። እኛ ቦርሳችንና የምንጠጣውን ነገር አስቀመጥን። ከዛ ይሄን ይመስላል ቦታው እና ደግሞ ራሳቸው ነው የሚያለብሷችሁ፣ ራሳቸው ነው ቼክ የሚያደርጉላችሁ። አይ ቲንክ ከሴፍቲያችሁ አንጻር ሴፍቲያችሁን ለመጠበቅ ሲባል ነው። አስባችሁታል? ራሳችሁ አድርጋችሁ የሆነ ነገር ሳታጠብቁ ቀርታችሁ ከባድ ነው የሚሆነው። ለዛ ራሳቸው ነው የሚያደርጉላችሁ። ሶ የምትሄዱበት ቦታ ይሄንን ይመስላል። 3 ዙር ነው የሚካሄደው። ባይ ዘ ዌይ አንዴ በዛፍ አንዴ በውሃ ላይ ያደረጋችሁ ማለት ነው። 1 2 3 እዚህ ጋር ግሪን ተመትቼ ነበረ። ለዚህ ነው እግራችሁ መዘርጋት የሌለባችሁ። ሶ ቤዚክሊ ምንድነው የምታደርጉት? ቁጭ ማለት ነው እና ይዟችሁ ይሄዳል። እግራችሁን ቀጥ ካደረጋችሁ ደግሞ መሀል ላይ ሊቆምም ይችላል እና የመጀመሪያው ዙር ላይ ትንሽ ነርቨስ ስለነበርኩኝ በደንብ ኢንጆይ አላደረኩትም፣ ግን በጣም ደስ ይላል። ሁለተኛው በውሃ ላይ ነበረ እና እዚህ ጋር ስታርት ሉስን አፕ እና በጣም ነበር ኢንጆይ ያደረኩት ሁለተኛው እና ሶስተኛውን። ብቻ ኤክሳይትመንቱ ከፍርሃቱ ስለሚበልጥ አይ ሃይሊ ሪኮመንድ። እዚህ ጋር አይ ዶንት ኖ ዋት ሂ ዋዝ ዱዊንግ እና የተጠባበቃችሁ ነው ደግሞ የምትሄዱት እና ደግሞ ኤጅ ሊሚት ያለው አይመስለኝም። ላይ ከህፃናት እስከ አባቶች ድረስ አይቻለሁ የሄድኩ ቀን። ለዛ ማንኛውም ሰው መሄድ ይችላል ኢንኬዝ የጤና ችግር ከሌለባችሁ ማለት ነው። አንድ ያስተዋልኩት ነገር መጮህ ሌላ ኤክሳይትመንት እንደሚያመጣ ነው። ሶ ላይክ ጩሁ። አንደኛውና ሁለተኛው ላይ አልጮኩም ነበር፣ ሶስተኛው ላይ ነው የጮኩት። ወንድሜም በጣም ነበር ኢንጆይ ያደረገው፣ እሱም አልፈራም። የመጀመሪያው ላይ ትንሽ ነርቨስ ነበር እሱም እንደኔ፣ ግን ከዛ በኋላ ሉስን አፕ አድርገን ሁለታችንን በደንብ ነው ኢንጆይ ያደረግነው። ከዛ ደግሞ ነበረ ወደ ኩሪፍቱ ገባን። ኩሪፍቱ በጣም ነው የሚያምረው፣ ቦታ ውስጡ ምናምን ያምራል። ዲዛይኑ እንዳለ ትራዲሽናል ነገር ነው እና ሰርቪሳቸውም አንደኛ፣ የምር በጣም አንደኛ ኤግዛምፕል መሆን የሚችል ፕሌስ ነው። ከዛ ምግብ ስታዙ እንደዚህ ማቆያ ብለው ሙልሙል የሚመስል ነገር ከዳጣ ጋር ያመጡላችኋል። ኢትስ ናይስ፣ አይ ላይክ ኢት። ከዛ ምግባችንን መጣ፣ ምግባችንን በላን። ኢት ዋዝ ናይስ፣ ግን ትንሽ ኦን ዘ ፕራይሲ ሳይድ። ሶ ሌላ ቦታ በልታችሁ ብትመጡ መክራለሁ። ከተዘጋጃችሁበት ግን ኢትስ ቬሪ ናይስ ፕሌስ። ሰርቪሳቸውም አንደኛ ነው እና ወክ ማድረግ ከምክር ጋር was one of the things we did a lot. by the way ታናሽ ወንድሜ ነው፣ ብዙ ሰው አያምነኝም። እና ሌላው ዴቪድ የሚለውን አኒሜሽን ፊልም የዳዊትን ታሪክ አይተነው ነበረ። በጣም ነው ደስ የሚለው። አይ ሃይሊ ሪኮመንድ እንድታዩት። ደግሞ አልፎ አልፎ ጉልበት ብዝበዛም ስለሚያስፈልግ እቃ ሳሳጥበው ነበረ፣ ታናሽም ስለሆነ። ብቻ ማይ ብራዘርስ ግን በጣም ሀምብል ሰው ከምር። አይ ላቭ ዩ ብሩክ፣ ሻውት አውት ቱ ዩ፣ ትመቸኛለህ። ብቻ አብሮ ኩክ ማድረጉ ላፍተር ምናምን ያደረግናቸው በጠቅላላ ነገሮች
ፕራይስለስ ነበሩ። ብቻ ስፔንዲንግ ታይም ዊዝ ላቭድ ዋንስ በጣም ኢምፖርታንት ነው። ዶንት ፎርጌት ከፋሚሊዎቻችሁ ጋር ታይም ማሳለፍን። ሌላው የሄድነው ጎካርቲንግ ነበረ። እኛ የሄድንበት አዲስ ጎካርቲንግ ይባላሉ። የሚገኙት ብስራተ ገብርኤል ነው። አፍሪካ ኢንሹራንስ ታወር 3ኛው ቤዝመንት ላይ ነው የሚገኙት። አፍሪካ ኢንሹራንስ ታወር የማታውቁት ከሆነ አዶት ሲኒማ ካለበት ቢልዲንግ አጠገብ ነው ያለው። በማፕ መድረስ ትችላላችሁ፣ በጉግል ማፕ። ብቻ ቤቱ ደስ ይላል። የሆነ ኦሬንጅ እና ዋይት ቲም አለው። ከዛ ትኬታችንን ይዘን ገባን። የምትቆርጡት ትኬት እንደ ፍላጎታችሁ ይወሰናል። ከ7 ላብ ጀምሮ ባለ 10 ላብ አለ። ለ2 መሄድ ትችላላችሁ። ሌሎችም ኦፕሽኖች አሉ። ሜኑ አለ። መጀመሪያ እዛ ፍሮንት ዴስክ ላይ ሄዳችሁ ቼክ አድርጋችሁ የፈለጋችሁትን መጣችሁ ትከፍላላችሁ ማለት ነው። እኛ ባለ 7 ዙሩ ነበር የመረጥ ነው። 700 ነበር የከፈል ነው። ሬስ ማድረግ ፈልጊ ስለነበር እኔ ለብቻ ነበረ። ግን ሬስ ለማድረግ ትንሽ ትራኳ ጠባብ ናት፣ አትሆንም። ብቻ እኛ እንደምታዩን F1 ድራይቨርስ መስለን መንዳት ጀመርም ማለት ነው። ኢት ዋዝ በጣም ፋን እኔ በጣም ደስ ብሎኝ ነበረ። ግን ዋን ቲንግ አይ ዋና ሜንሽን እንዳልኳችሁ ቅድም ትራኩ ትንሽ ጠበብ ይላል እና ላቡም ቶሎ ነው የሚያልቀው እና ሜቢ ያን ያህል እንትን ላትሉ ትችላላችሁ፣ ቶሎ ስለሚያልቅ ማለት ነው። ሜቢ እንጦጦ ከዚህ ፊት ሄጄ ነበር እና የእንጦጦ ሰፋ ያለ ነው፣ አውትዶርም ስለሆነ እሱን አይ ሪኮመንድ። ግን እዚህም ዩላቭ ፋን በቃ በስፒድ ከሄዳችሁ ድሪፍት ምናምን የምታደርጉ ከሆነ ዙሮቹ ላይ እንደዛ ካደረጋችሁ ዩል ሃቭ ደ ማክሲመም ፋን። ብቻ ፕሌሱ ደስ ይላል እና ዙራችሁን እየሄዳችሁ ስትመጡ ይቆጥርላችኋል ልጁ። ከዛ ዙራችሁን ስትጨርሱ እንድትቆሙ ይነገራችኋል ማለት ነው። እና ፕሌሱ በጣም ካለርፉል ስለሆነ ለፒክቸር ፎቶ ለመነሳት ምናምን በጣም ይሆናል። ከጎካርቲንጉ ውጪ ሌሎች ጌሞች እንደ ፑል፣ ቴብል ቴኒስ፣ ካሪዮኪ ያሉ ብዙ አይነት ጌሞች አሉ። ሜኑ ላይ አይታችሁ የፈለጋችሁትን መጫወት ትችላላችሁ። ከዛ እንደወጣን ቱ ማይ ፌቨራይት ሬስቶራንት ነበር የሄድ ነው። ወደ አምሮኝ ነበር የሄድ ነው። እዛው ቢልዲንግ ላይ አፍሪካን ኢንሹራንስ ቢልዲንግ ላይ ፈርስት ፍሎር ላይ አለ። ገባን። እኔ አይ ላቭ ዲስ ሬስቶራንት አይ ዶንት ኖ ዋይ ኢትስ ዋን ኦፍ ማይ አይኮኒክ ሬስቶራንትስ አዲስ አበባ ውስጥ ኢዝ አምሮኝ። ምግባቸው ጣዕሙ አይቀየርም። በጣም አሪፍ ነው። ኤቭሪ ታይም አሪፍ ነው። ያ ምግባችንን ጥርግ አድርገን በላንና ዊ ሌፍት። እዚህ ጋር ዊ ወር ጀስት ጉፊንግ አራውንድ ታክሲ ውስጥ እና ብራዘር ሲስተር ታክ ኦቨር ኮፊ እና ደግሞ ወደ አስቶ ካምፓስ ይዤ ነበረ። እሱ የመጣ ሰሞን የኛ የሰከንድ ሴሚስተር ሬጅስትሬሽን ስለነበረ ብቻውን ከሚሆን በዛው ግቢውንም ምግቡንም እንዲያዩ ብዬ ይዤው ሄጄ ነበር ወደ ግቢያችን። እኔ ምዝገባ እስክጨርስ ማለት ነው። ባይ ዘ ዌይ አውቶማቲክ በር ተሰርቶልናል። የአይዲያችሁን ኪውአር ኮድ ስካን እያደረጋችሁ ነው የምትወጡትና የምትገቡት። ሀው ኩል ኢዝ ዳት። ከዛ ደግሞ ሲኒማ ሄደን ነበረ። ሴንቸሪ ሲኒማ ነበር የሄድ ነው። ባይ ዘ ዌይ ለመጀመሪያ ጊዜ ሲኒማ ሲሄድ ከጓደኞቼ ጋር ወደ ሴንቸሪ ነበረ የመጣ ነው። ለዛም ይመስለኛል የምወደውና የሚቀናኝ በቃ ሲኒማ ከተባለ ሴንቸሪ ነው ይመጣልኝ። ወንድሜም ከዚህ ፊት ሲኒማ ሄዶ አያውቅም። ስለዚህ የእሱም የመጀመሪያው ሲኒማ ሴንቸሪ ነው ማለት ነው አፓረንትሊ። እስቲ ሌት ሚ ነው የእናንተን ፌቨራይት ሲኒማ ኮመንት ላይ። ከዛ መረጥን ምናየውን ፊልም ስናካዎችን ምናወሰድን። ያየነው ሙቪ አቫታር ነበረ፣ ፋየር ኤንድ አሽ። በጣም ኩል ሙቪ፣ አይ ሃይሊ ሪኮመንድ ካላያችሁት። ከዛ አይተን ጨረስንና መሽቶ ስለነበረ ወጣን ማለት ነው። ከዛ ሌላው የሄድንበት ቦታ የጃንሆይ ቤተ መንግስት ነበረ። እንደገባችሁ ትፈተሻላችሁ። ከዛ ከተፈተሻችሁ በኋላ ደግሞ ወደምትከፍሉበት ቦታ ነው የምትሄዱት። 2 አይነት አለ። የመጀመሪያው ሬጉላሩ ነው፣ ኖርማሉ 300 ብር ነው የምትከፍሉት። ሌላው ደግሞ ቪአይፒ 1000 ብር ትከፍላላችሁ። 1000 ብር ስትከፍሉ አስጎብኚ ይኖራችኋል ማለት ነው። እኛ ግን we didn't see the point እና ራሳችን ኤክስፕሎር እናደርጋለን ብለን ሬጉላሩን ነበር የቆረጥ ነው። ቦታው በጣም ነው የሚያምረው። በቃ ንጹህ ነው። አንድ ቆሻሻ አታገኙ። ዌል ሜንቴንድ እንደሆነ በጣም ያስታውቃል። አረንጓዴ ነው ከጫፍ እስከ ጫፍ። ወይታስ ለምን ያርል እና ቢልዲንጎቹ ያምራሉ በጣም እንዳለ ነጫጭ ናቸው። ይሄ ከለር በጣም ነው የሚያምረው። ባይ ዘ ዌይ ታድሰዋል። በፊት እንደዚህ አልነበሩም፣ ግን ይሄ ከለርም ያምራል። ኤቭሪቲንግ የተቀመጡት ነገሮች በጠቅላላ ስታቹዎቹ፣ መብራቶቹ፣ በቃ ዛፎቹ ራሱ የተቀመጡባቸው ቦታዎች፣ ፕሌስ የተደረጉበት ቦታ ምናምን ኤቭሪቲንግ በጣም ነው የሚያምረው። በጣም ተጠበው እንደሰሩት ያስታውቃል። እና ቦታው ደግሞ ላይክ ሰፊ ነው፣ ክሊን ነው እና ጸጥታው
ኦ ማይ ጋድ ላይክ ጸጥታው መሀል ከተማ ላይ ያለ ራሱ አይመስልም። ጸጥ ያለ ነው። ላይክ እንጦጦ ያላችሁ ነው ይመስላችሁ፣ ኦር ላይክ ከከተማ የወጣችሁ ነው ይመስላችሁ። ብቻ ጸጥ ያለ ቦታ ነው። ፍሬሽ አየር አለው። የምታዩት ነገር በጠቅላላ ያምራል። እኛ እንደው የሄድ ነው ከሰዓት ስለነበረ ትንሽ ፀሐይ ነበረ፣ ግን ከጠዋት ብትሄዱ አይ ሪኮመንድ። በጠዋት ብትሄዱ ደግሞ አስቡ እንዴት እንደሚያምር። ሶ እዚህ ጋር ወደ ካር ኮሌክሽናቸው የምንገባበት ቦታ ነው። እያብራራ ነው ስለማይሰማ ነው ድምፁን ያጠፋሁት፣ ግን እዚህ ውስጥ ነው የመኪኖቹ ያሉት ደግሞ። ከዛ ወደ ውስጥ ገባን። እኛ አክቹሊ የገባ ነው በመውጫው ነበረ፣ ግን እዚህ ጋር መኪኖቹ ተደርድረው ነው ያሉት። አንድ ያስተዋልኩት ነገር አብዛኛው መኪና ካደላክ እና ሮልስ ሮይስ ናቸው። የሚገርም ቴስት ነበራቸው ጃንሆይ ኦን ካር እና አብዛኛው ደግሞ ጊፍት ነበሩ እና ዋገኖችም ነበራቸው። ብቻ ስትገቡ የሆነ ቪንቴጅ ክላሲክ ኦልድ ማኒ ቫይብ አለው። ስማ this is my favorite car by the way። በጣም ወደው ካር ቢኖር it's this it's Rolls Royce limousine perfect። በስማ አንተ እንዴት ነው የሚያምረው! የ1939 ኢንግላንድ ይላል። another Rolls Royce god damn። በኢየሱስ አንተ ግን ጌታን ግርማ ሞገስ አለው። ሮልስ ሮይስ ሊሙዚን 1958 ኢንግላንድ። ዋው ጀስት ዋው። አይ ላቭ ዘ ሮልስ ሮይስስ። በተለይ ብላኩ ላይ መነሳት ፈልጋለሁ። this is a Rolls Royce too። another Rolls Royce Rolls Royce limousine። እዚህ ገብተዋል ቪዲዮ ውስጥ። what is this ካደረገ አምቡላንስ ነው። this is አምቡላንስ። አምቡላንሱ የነበረ ብራዘር እንደዚህ ክላሲክ ካደላክ ቀውጢ ነበር። አይ ነው ለእንትኑ ብቻ ለዘመኑ ብቻ probably እንደዚህ ያለች አይ ነው እንደዚህ ፋንሲ የሆኑ አውራሪስ ነው። የመኪናው ኮሌክሽን በጣም ገራሚ ናቸው። እዚህ ጋር የምታዩት መኪና ውሃ ላይም እንዲሄድ ተደርጎ የተሰራ መኪና ነው። ሀው ኩል ነው። ከዛ ደግሞ ባቡር አለ። ከእንግሊዝ መንግስት የተበረከተ ነው። ባቡሩም ደስ ይላል። ኤቭሪቲንግ ዩ ካን ቲንክ ኦፍ አለበት። ቤድሩም አለ፣ ዳይኒንግ አለው፣ ኪችን አለው፣ ፓሴንጀሮች ቺል የሚያደርጉበት ፕሌስ አለ። በቃ ሁሉም ነገር አለው እና ደስ ይላል። ከዛም ዞር ብለን ወጣን ወደ ውጪ። ከዛ ደግሞ ወደ ውጪ ስንወጣ የጃንሆይ ቤተ መቅደስ አየናት። እዛው ግቢ ውስጥ ነበራቸው ቤተ መቅደስ። በጣም ጥንጥዬ ዌል ዲዛይንድ የሆነች የምታምር ቤተ መቅደስ ነበረቻቸው። ኤቭሪቲንግ ያምራል፣ ውጪውም ውስጡም ምናምን በጣም ነው የሚያምረው። ከዛ ደግሞ በጀርባ በኩል ሄድን። በጀርባ በኩልም እዩት እንዴት እንደሚያምር ማይ ጋድ። በቃ በጣም ነው የሚያምረው ቢልዲንጉ። እኔ አይ ላቭ ዘ ከለር፣ ነጭ ከለር መሆኑን ይሁን አይ ዶንት ኖ፣ ብቻ በጣም ነው የሚያምረው። በቃ መንገዶቹ ምናምን ነገር በጣም ነው የሚያምሩት። ደግሞ የንግድ ባንክ ረዥሙ ፎቅ ይታያል በጣም ቅርብ ስለሆነ ከጀርባ በኩል። ብቻ በጣም ነው የሚያምረው እና ፎቶ ለመነሳት ፐርፌክት ቦታ ነው። ብቻ እዛ በኖርኩ የሚያስብል ቦታ ነው። ጃንሆይ የምር ኖረው ነው ያለፉት ብለን ስናወራ ነበረ። በጣም ነው የሚያምረው። ከዛ ደግሞ እንደዚህ በኬጆች ውስጥ ቁጭ ያሉ እንትኖች አሉ። በጀርባ በኩል እንስሳት አሉ። እዚህ ጋር ትዝ አይለኝም ቺታ ይሁን ነብር ይሁን አይገስ ፓተርኑን አይተን መለየት እንችላለን። እኔ አለይም ግን ነበሩ ብቻ ተኝተው አንድ ሁለት ነበሩ እዚህኛው ላይ። ከዛ ደግሞ ሌሎች ጦጦችም ነበሩ እንደዚህ በኬጅ ውስጥ። እኔ ውጪ ነበር ማቃቸው፣ ያው እንደ ሐዋሳ ልጅነቴ ውጪ ነበር ማቃቸው፣ ግን እንደዚህ በኬጅ ውስጥም ነበሩ። ከዛ ደግሞ በቃ ፍላወሩ የሚያማምሩ ፍላወሮች አሏቸው። አዶኖ ከየት እንዳመጡት እነዚህን ፍላወሮች፣ ግን በጣም የሚያማምሩ አበቦች አሉ። በቃ ግቢውን ሌላ ታሪክ ውስጥ አድርገውታል። ከዛ ደግሞ ወደ አዲሱ ገበያ SGS የሚባል ቦታ ሬስቶራንት ለመሞከር ሄድን። እኔ አብዛኛውን ነገር ኢንስታግራም ላይ አይቼ ነው የሚሄደው። ስቴኩን ነበር ያዘዝኩት። በጣም ይጣፍጣል። አይ ላቭ ኢት።
ይሄ የወንድሜ ምግብ ነበረ። ይህ ቢልዲንግ አስቱ ግቢ ውስጥ ነው። ባይ ዘ ዌይ ከጀርባ ቻይና ግቢ የሚባለው ውስጥ ማለት ነው። ለኢኖቬሽን ፕሬዘንቴሽን ነበረኝ። ለዛ ደግመን ገብተን ነበር አስቱ። ስለ አስቱ የምሰራው ቪዲዮ ላይ በደንብ አስገባላችኋለሁ። ቢልዲንጉን ስለወደድኩት ነው። ሌላው ደግሞ የሄድንበት ቦታ ዶም ቲያትር ነው። ዶም ቲያትር የሚገኘው ሳይንስ ሚዚየም ነው። ከዛ ቀጥታ ወደ 4 ኪሎ ነበር የሄድ ነው። መግቢያው ለአንድ ሰው 150 ብር ብቻ ነው። ከዛ ደግሞ ሰዓት አለው 10 ተኩል 11 ተኩል የተባለ ነው የሚገባው። እኛ የገባን ቀን 11 ተኩል ነበር የገባ ነው። ከዛ ደግሞ ሮብ ዕለት አይኖርም እና ብዙ ሪቪዎች ስለተሰራበት ገብታችሁ አይታችሁ ቼክ አድርጋችሁ ሂዱ። ይህም ፕሌስ እንደ ሌሎቹ እንዳየናቸው ቦታዎች ንጹህ ነው፣ ጽድት ያለ ነው፣ ኳይት ነው፣ ፒስፉል የሚያምር ቦታ ነው። ከዛ ደግሞ ከዶሙ ፊት ለፊት እንደ ካፌ እንደ ሬስቶራንት አይነት ነገር አለች። በጣም ብዙ ሰው ይበዛል። ሁሉም ሰው እዛ ስለሆነ የሚሆነው አይስክሬምም ብዘዙ፣ ቡናም ጠጡ፣ ምግብም ብሉ። ግን በቃ በጣም ወረፋ አለ ብዙ ሰው ስላለ ማለት ነው። ከዛ ወደ ውስጥ ገባን ተጠባብቀን። ውስጡ ይሄንን ይመስላል። የሆነ ሰርኩላር ሴሚ ሰርክል አይነት ነገር ነው። ከዛ ወደ መሀል ላይ ተቀመጥን። ጥሩ እንትን እንዲኖረን ብለን ወደ መጨረሻው መሀል ላይ ተቀመጥን። ከዛ ተጀመረ። በጣም ነበር ደስ የሚለው። ላይክ ኢመርሲቭ ነው። ስክሪኑ ሰፊ ነው። ከጥግ እስከ ጥግ ነው። የሆነ ወደ ውስጥ የገባችሁ ያህል ነው የሚሰማችሁ። ከዛ ደግሞ አይ ላይክ ድምፁንም ወድጀዋለሁ። የሆነ ክሊን የሆነ ድምፅ ነው የሚሰማችሁ። አይረብሽም እና ደስ ይላል በጣም በቃ። ከዛ ደግሞ ላይክ ለእንደዚህ አይነት ነገር ተብሎ የተሰራ ቪዲዮ ስለሆነ የተከፈተው የሆነ ልባችሁን ከፍ ዝቅ ያደርገዋል። አሁን ለምሳሌ ወደ ሰማይ ሲሄድ ወደ ውሃ ውስጥ ሲገባ ምናምን ካሜራው በቃ የሆነ ልባችሁም አብሮ ውርድ ምናምን ይላል እና ያ ፊሊንግ ይመጣል። which is nice I love it። በጣም የሚገርም ኤክስፒሪየንስ ነው። ብቻ ሄዳችሁ ማታውቁ ከሆነ you should go። ዶም ቲያትር ያው ሳይንስ ሚዚየም ነው ያለው። ሰዓት አለ። ሰዓቱን ቼክ አድርጋችሁ ከዛ ደግሞ ሮብ ዕለት አይሰሩም። ሄዳችሁ ማየት አለባችሁ ይህን ፕሌስ። ፋይናሊ ወንድሜ የሚሄድበት ሰዓትም ደረሰ። ይሄን ይመስላል ቪዲዮ። የሚገርም ብሬክ ነበረ። አይ ሆፕ ዩ ላይክ ኢት ባይ